ከመሬቱ ውስጥ አዲስ መሬት ወይም መሬት ውስጥ ሌላ ሕይወት አለ በሚል የተነገረን አንድ ተረት በየዘመናቱ መነገሩን ምክንያት በማድረግ ሳይንቲስቶች ይህንን እንደ መነሻ ምክንያት በማድረግ በመንግስት በኩል በጀት ተይዞለት ምድር ወደ ታች ጥልቅ ተቆፍራ እንደነበር ስንቶቻችሁ ታውቃላችሁ? በሶቪየት እጅግ ከፍተኛ በሆነ ጥልቀት ወደ መካከለኛው ሽፋኗ ብንቆፍራት ምን ይገኛል የሚለው ጥያቄ ግን ሳይንቲስቶችን ደጋግሞ በየዘመናቱ አስጨንቋልና ሐሳቡ ሊተው አልቻለም። ከአሜሪካውያኑ ተጀምሮ የተቋረጠ ሙከራ በኋላ ሐሳቡን በድጋሚ በማንሳት የሰው ልጆች በሙሉ አቅማቸው መድረስ የሚችሉበትን የመሬትን ጥልቀት ለመለካት የተነሳችው በወቅቱ ሶቪየት ኅብረት የነበረችው በኋላ የተወሰኑ አካላት ተቆራርሰው ዛሬ ሩሲያ ሆነ የቀረችው የዛሬዋ ሩሲያ ከኖርዌይ ጋር በሚያገናኛት የድንበር አካባቢ በፔቼንስኪ ግዛት የተጀመረው ኮላ የተባለው እጅግ ጥልቅ ሳይንሳዊ ቁፋሮ በግንቦት ወር በ1971 ብሎ ተጀምሯል። በወቅቱ ቁፋሮ ዩራል ማሽ 4 ኢ በተባለው የመቆፈሪያ ማሽን አማካይነት የተጀመረ ቢሆንም ቆይታ በኋላ ግን ዩራል ማሽ 15000 የተባለውን መቆፈሪያ እንዲጨመር ተደርጎ በ9 ዓመታት ጊዜ ውስጥ የሰው ልጆች በታሪካቸው የሚቆፍሩት እጅግ ጥልቅ ጉድጓድ ለመሆን በቅቷል። እጅግ ጥልቁ የምድራችን ጉድጓድ አነስተኛ ስፋት ወይም 25 ሴንቲሜትር ያለው ሲሆን እጅግ ጥልቅ የሆነው ርቀቱ ደግሞ ወደ ታች 12262 ሜትሮች ወደ ታች እንደሚጠልቅ ተነግሮለታል። በ1989 የዓለማችን እጅግ ጥልቁ ሰው ሰራሽ ጉድጓድ መሆን የቻለው ኮላ ለሁለት አስርት ዓመታት በልኬት ቀጥተኛ መስመር እንዲይዝ ተደርጎ የተቆፈረ ትንግርተኛ ጉድጓድ ለመሆን ሲበቃ በቁፋሮ ሂደቱ በመስከረም 24 1984 ባለ 5000 ሚሜ የመቆፈሪያ ማሽኑ ሽቦ ሳይታሰብ ድንገት ተነቅሎ በመውደቁ ምክንያት በ12066 ሜትር ጥልቀት ላይ የተተወ እንደነበር የሚነገርለት ሲሆን ግንባታው ከሁለት ዓመታት በኋላ መስከረም 1986 እንዲቀጥል ሲደረግ በ1989 ኮላ አሁን የያዘው ርቀት ላይ እንዲደርስ ከተደረገ በኋላ በተመሳሳይ ጊዜ 4 ሌሎች ጉድጓዶችም በአካባቢው እንዲቆፈሩ ተደርገው በስፍራው የሚኖረውን የመሬት ሁለተኛውን ክፍል ከተለያዩ አቅጣጫዎች ለመመልከት ጥረት ተደርጎ እንደነበር ተነግሯል።